መዝናናትን ቢፈልጉ መዝናናትን፣ ትምህርትን ቢፈልጉ ትምህርትን፣ ለግዠሪ የሆነ ላይፍ ስታይልን ቢፈልጉ ለግዠሪ የሆነ ላይፍ ስታይልን ሁሉን አሟልታ የያዘችዋ ምዕራባዊቷ የኢሮፕ ከተማም ሀገርም የሆነችዋን ዛሬ ወስዳችኋለሁ። ሰላም ተመልካቾች፣ የዚህ ቪዲዮ ተከታታዮች፣ ዛሬ የምንሄደው ወደ ሞናኮ ይሆናል። ሞናኮ እንግዲህ በምዕራብ ኢሮፕ ውስጥ የምትገኝ ትንሽዬ ከተማም የሆነች ሀገርም ነች። ለግዠሪ የሆነ ላይፍ ስታይል፣ ለግዠሪ የሆነ የትምህርት ስርዓት፣ ለግዠሪ የሆነ የጤና ስርዓት፣ ለግዠሪ የሆነ የመዝናኛና የደስታ የሆነች ከተማ ነች ማለት ነው። ዛሬ ስለዚች ከተማ እነግራችኋለሁ። ከኔ ጋር አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ወደ ቪዲዮ እንሄዳለን ማለት ነው። በሶስት አቅጣጫ ማለትም በስተ ምስራቅ፣ በስተ ሰሜንና በስተ ምዕራብ የምታዋስነው ፈረንሳይ ወይም ፍሬንች ነች ማለት ነው። እንግዲህ ኦፊሻል የሆነ የሞናኮ ኔም እንግዲህ ፕሪንሲፓል ኦፍ ሞናኮ ተብላ ትጠራለች ማለት ነው። እንግዲህ የምትገኘው በምዕራብ አውሮፓ ውስጥ ነው ማለት ነው። በምዕራብ በምስራቅና በሰሜን አቅጣጫ የምታዋስነው ፈረንስ ወይም ፍሬንች ነች ማለት ነው። በስተደቡብ ደግሞ የሜዲትራኒያን ባህር የሚያዋስናት ትንሽዬ ሀገር ነች ማለት ነው። እንግዲህ ኤሪያዋን ካየነው 2.2 ኪሎ ሜትር ስኩዌር ያላት ሀገር ነች። በጣም ጠባብ የሆነች በጣም ስሞለስት የሆነች ከንትሪ እና ደግሞ ከተማ ነች ማለት ነው። ፖፑሌሽን ካየነ 39 ሺህ ያክል ነው ማለት ነው። 40 ሺህ የማይሞላ በጣም ትንሽዬ የሆነ ህዝብ ነው ማለት ነው። ካፒታሏን ካየን እንግዲህ ሞናኮ ነው ማለት ነው። ላንጉጅ የሚጠቀሙት እንግዲህ ፈረንችኛ በአብዛኛው 90% የሚጠቀም ነው። የተወሰነው ደግሞ እንግሊዝኛ ይጠቀማል። ሌላው ደግሞ ኢጣሊኛ ይጠቀማል። ሳሞፍ ደግሞ የተወሰነው ደግሞ ሌላ ቋንቋ ይጠቀማል ማለት ነው። እንግዲህ የሚጠቀሙት ከረንሲ ኢሮ ነው ማለት ነው። ታይም ዞን ደግሞ የሚጠቀሙት የአቆጣጠር ማለት ነው። ሴንትራል ኢሮፒያን ታይም ወይም ሲኢቲ የሚባለውን ጊዜ አቆጣጠር ይጠቀማሉ ማለት ነው። የፖለቲካል ስርዓቷን ካየን ስለ ሞናኮ ማለት ነው። ስርዓቷን ካየን ኮንስቲቱሽናል ሞናርኪ ወይም ንጉሳዊ አስተዳደርን ትጠቀማለች ማለት ነው። እንግዲህ ሄድ ኦፍ ገቨርንመንቷ ሚኒስትር ኦፍ ስቴት ነው ማለት ነው። ሂስትሪውን ካየን እንግዲህ ሞናኮ የተመሰረተችው በ1215 አካባቢ ነው ማለት ነው። እንግዲህ በጣም ኦልደስት የሆነች ካንትሪ ነች ማለት ነው። ጂኦግራፊካልና ክላይሜት ዞኑን ካየን ወይም ክላይሜት ኮንዲሽኑን ካየን እንግዲህ ክላይሜቷ እንግዲህ ሚልድ የሆነ ዊንተር ላይ ያላት የቴምፕሬቸር ማለት ነው ከ8 እስከ 15 ዲግሪ ሴንቲግሬድ ነው ማለት ነው። በቃ ሞቃት ጊዜ ላይ ማለትም ሰመር ላይ ማለት ነው ከ22 እስከ 30 ዲግሪ ሴንቲግሬድ አላት ማለት ነው። ኢኮኖሚካል የሆነ ኢኮኖሚኩም ካየን የዚችን ሀገር ማለት ነው ስትሮንግስት ኢኮኖሚ ኢን ዘ ወርልድ ተብላ የምትጠራነች ማለት ነው። እንግዲህ ዋና የገቢ ምንጯን ካየን አንደኛው እንግዲህ ቱሪዝም ነው። ሌግዠሪ የሆነ የቱሪዝም ቦታዎች፣ ሌግዠሪ የሆነ ህንፃዎቹ፣ ጎዳናዎቹ በአጠቃላይ ደስ የሚሉ ከተማ እና የከተማ ዲዛይን ያላት ሀገር ነች ማለት ነው። ባንኪንግ እና ፋይናንስ ሌላኛው የገቢ ምንጯ ነው ማለት ነው የዚች ሀገርና ከተማ ማለት ነው። ሪል ስቴት ሌላኛው ነው ማለት ነው። ሌግዠሪ የሆነ ሰርቪስ በዚች ከተማ ላይ መሰጠቱ በጣም ቱሪስቶች ወደዚህ አካባቢ እንዲመጡና በዛች እንዲዝናኑ ያስችላታል ማለት ነው። ስለዚህ ኢኮኖሚካሊ ካያናት ይህች ሀገር በጣም ስትሮንግስት ኢኮኖሚ ካላቸው ሀገራት ኢን ዘ ወርልድ ወይም በዓለም ላይ አንዷ ነች ማለት ነው። ፐርሰናል ኢንካም ኢንታክስ የላትም ይህች ሀገር። ጂዲፒዋን ካየን ደግሞ ከፍተኛ የሆነ ጂዲፒ ያላት ሀገር ነች ማለት ነው። ካልቸራል እና ላይፍ ስታይላቸውን ካየን ሌግዠሪ የሆነ ላይፍ ስታይል፣ ሞደርን የሆነ ላይፍ ስታይል ያላቸው ናቸው። በካልቸር ደግሞ ሪች የሆኑ ናቸው። የተለያየ ካልቸር ያለበት የተለያየ ላይፍ ስታይል ያላቸው የተለያየ ከዓለም ጥግ መጥተው የሚኖሩባት ሀገር ነች ማለት ነው። ላይፍ ስታይሏ በጣም ሞደርን የሆነ ላይፍ ስታይል የኑሮ ዘዬ ያላቸው ናቸው ማለት ነው። ኤዱኬሽናል እና ሄልዝን ካየነ ወይም የጤና ስርዓታቸውና ትምህርትን ካየነ የተደራጀ የትምህርት ስርዓት ያላት ነው። ይሄ ደግሞ በአብዛኛው በፈረንሳይ ወይም በፍሬንች ተጽዕኖ ስር ያለ ነው ማለት ነው። ወይም አብዛኞቹ የትምህርት ስርዓቶቿ ከፈረንሳይ የተወሰዱ ናቸው። ሀይሊ የሆነ ኳሊፋይድ የሆነ የሄልዝ ወይም የጤና ስርዓት ያላት ሀገር ነች ማለት ነው። ስፖርትን ካየነ ፌመስ የሆኑ ስፖርተኞች ወይም ታዋቂ የሆኑ ስፖርተኞች ያፈራች ሀገር ነች ማለት ነው። እንደገና ደግሞ ትራንስፖርቴሽን ካየን ኤር ትራንስፖርት ወይም አየር መንገድ ኖርማሊ ራሷ የሆነ የላትም። የምትጠቀመው የአየር መንገድ እንግዲህ የፍራንስን ወይም የፍሬንችን ነው ማለት ነው። እንግዲህ ሞናኮ ለጉብኝት፣ ለትምህርት፣ ለመዝናናት በአጠቃላይ ጊዜውን እዛ ለማሳለፍ ምቹ የሆነች ሀገር ነች እና ከተማ ነች ማለት ነው። እርስዎ ከፈለጉ ወደዛ ጎራ ብለው ይችን ሀገርና ከተማ ማየት መጎብኘትና መዝናናት ይችላሉ። ስለተከታተሉ ስላዳመጡ እጅጉን እናመሰግናለን። ሰላም።